40 ዓመት ሞላ ሳይታጠብ እግሩ ሼር መጠየቅ ይቻላል? ምንድነው የኔናት ምንድነው ያልገባሽ? የትኛው የመጨረሻው ነው? አስረኛው ይኸውልሽ ኢንቲሪ የተማርናቸው ነገሮች አሉ አይደለ? ስኩዌር ሲደረጉ የኤክስ ቫልዩ አለ የዋይ ቫልዩ አለ። ሰላም እንዴት ናችሁልኝ? ሰላም ናችሁልኝ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ነፍሲ ዩቲዩቦች እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። የባለፈው ቪዲዮ እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ከአሁን በኋላ እንግዲህ ከዚህ በኋላ ይህንን ነገር አልናገርም። በባለፈው ቪዲዮ ተናግሬያለሁ። ነፍሴ እዚህ ቪዲዮ ላይ ከአሁን በኋላ አትኖርም። አላህ የጀነት ያድርጋት። እንግዲህ እሷን ለማስታወስ ብዬ አንዳንድ 3 የሆኑ ነገራቶችን እዚህ ጋር አስቀምጫለሁ ማለት ነው። ከዛ ውስጥ እንግዲህ አንዱ ይሄ ነው። 7 ዓመት የዛሬ 7 ዓመት ገደማ አካባቢ ልጃችንን የመጀመሪያው ልጅ ሰዓድን አርግዛ ለሷ ስጦታ የሰጠሁት እንትን ነው። ሁለተኛዋ ደግሞ እዚች ጋር ያለችዋ ይሄኛው የሷ ቦርሳ ነው፣ የነፍሴ ቦርሳ ነው ማለት ነው። ሶስተኛዋ ደግሞ እዚች ጋር ያለችዋ ቦርሳ የሷ ቦርሳ ነው ማለት ነው። ይሄኛው ሶስተኛ ላይ ያለው ይሄኛው ቦርሳ ያው ሳውዲ ስትመላለስ ከጀርባዋ ሁሌም ፓስፖርቷን፣ ኢቃማዋን፣ ስልኮቿን፣ የሰው ስልክ ምናምን ይዛበት የምትመጣበት የነበረ ቦርሳዋ ነው። አላህ የጀነት ፈርዶስ ፍቃት። እንግዲህ ከአሁን በኋላ እንግዲህ ስለዚህ ነገር እንደዚህ ነው ብዬ አልናገርም። በቃ እያስታወሳችሁ ዱዓ እያደረጋችሁላት እንቀጥላለን ማለት ነው። ከአሁን በኋላ በእንደዚህ አይነት ቪዲዮዎች ነው የምመጣው። ወደ ቪዲዮ እንገባለን ማለት ነው። ይመቻችሁ። የመጀመሪያ ትውውቅ ወይም ብላይንድ ዴት ላይ የቀጠራችኋት ሴት ሙሉ ቤተሰቧን ይዛ ብትመጣ ትሮጣላችሁ ወይንስ ቤተሰቧን ትተዋወቃላችሁ? ነገሩ የሆነው ቻይና ውስጥ ነው። 2 ወጣቶች ለፍቅር ትውውቅ ቀጠሮ ይይዛሉ። ወንዱ በቀጠሮው ሰዓት ሴቷን ሲጠብቅ ከነሙሉ 26 ቤተሰቧ ጋር ከተፍ ብላ መጣች። ግራ ገባው፣ ግን ምንም አላደረገም። ቤተሰቧ በሬስቶራንት ውስጥ ቁጭ ብለው ውድ ምግቦችና መጠጦችን እያዘዙ መዝናናታቸውን ቀጠሉ። ድራማው የጀመረው ከዚህ በኋላ ነው። በሰዓቱ የተጠቀሙት 19800 ዩዋን ወይም $3100 ይፈጅ ነበር። ታዲያ ይሄ ልጅ ከመክፈል ትቅርብኝ እስከ ጭራሹ ብሎ ትቷት ፈረጠጠ። ልጁ ሙሉ ክፍያውን ባለመክፈሉ ልጅቷም ይሄንን ክፍያ ለመክፈል ባለመስማማቷ የክስተት አቅራቢያቸው ወደሚገኝ ፍርድ ቤት አመራ። ልጅቱ ስትጠየቅ እኔ ቤተሰቦቼን ይዤ የመጣሁት ለፈተና ነበር፣ እኔን ማስተዳደር እንደሚችል እና ቤተሰቦቼን መርዳት እንደሚችል ለማወቅ ስል ነው ስትል መልስ ሰጠች። ፍርድ ቤቱም ያደረገችው ነገር ልክ እንዳልሆነ በመግለጽ ልጁ የራሱ የተጠቀመበትን ክፍያ የተቀረውን ደግሞ እሷና ቤተሰቧ ተባብረው እንዲከፍሉ ወሰነባቸው። እስኪ በመጀመሪያ ቀን 26 የቤተሰብ አባል ይዞ መምጣት ምን ይባላል? እንዲህ ለማድረግ የወሰንሽ ካለሽ ተጠንቀቂ። መሰል መረጃዎችን ለማግኘት ይህንን አካውንት ፎሎ ያድርጉ። ሰናይ ቀን። እኔ ምንም ልል አልችልም። እናንተ ራሳችሁ ኮሜንት ላይ ጻፉ። እሱ መክፈል ነበረበት ወይስ ትክክል ነው የተደረገው? ይህንን እንግዲህ እናንተ ኮሜንት ላይ አስቀምጡልኝ። ከቲክቶክ ስጠፋ ሰማሁኛ ፍልተሻል። አሁን ከቻልኩኝ እስቲ ምን ይወጥሻል? ሻል ከዓለም ብትጠፋ ግድ አይሰጠኝም። እውነቱን ልንገርህ ጭራሽ አትመቸኝም። የዲስትራክ ንጉስ ተመልሷል። ባርኔጣ አስቀይመሻለሁ የፈለገ ቢመጣ። 10 ጥያቄ ለባርኔጣ ያላችሁን ኮሜንት ላይ አስቀምጡልኝ። እንዴ እንጂ አንተን ላስቀይመ እንዴ ባባ? ምን እሺ ቀጭን ሲባጎ ድንክዬ ነው ኩሩሩ 40 ዓመት ሞላ ሳይታጠብ እግሩ። እኔም ልበላችሁ የሆነ ነገር ብላችሁ ደስ ይለኛል። ሁላችሁም ሰብስክራይብ እያደረጋችሁ አገር ይህ ልጅ በጣም አነጋጋሪ ሆኗል። ምርጥ ስራ ነው እውነት።
ይመስለኛል ከአሁን በኋላ ማስታወቂያዎች ምናምን ነገር ልጅ በጣም እንደሚፈልጉት አልጠራጠርም። ምርጥ ስራ ነው። አባ ቀጥዩ በዚሁሽ የማንንም እንትን እንዳሰማ ዝም ብለህ የራስህን እንትን ቀጥል። በቃ በዚህ ቪዲዮ ወላሂ ምን ነገር ልል አልችልም። ለምን ወላሂ እኔ ምርጥ ሚስት ነበረችኝ። ወላሂ ላዚም ነው የምላችሁ። ግን አልሐምዱሊላህ አላህ የፈለገውን ነው የሚያደርገው። አልሐምዱሊላህ እቺ እንዲህ የምትለዋ ሴትዮ ነው ሄሎ ወይ ለምን ቀነሱ? ምን ሙከራ ነው አንቺ እንዴት ሞከርሽ? አንቺ ማነኝ? እናትሽ ነኝ እኮ እኔ። እሺ እንዴ እኔ ሞከር አንቺ ነይ ወይ እንዴ ሞከርሽ እኮ በደንብ አንቺ ወይ እንዴት ሞከርሽ? በደንብ ሞከርሽ። ይሄ ምን ማለት ነው? ምን ማለት ነው? እንደዚህ ምን ማለት ነው? ኧረ ይደብራል። ማነኝ? ኧረ ይደብራል ወላሂ። አንቺ እናትሽ ነኝ እኮ ምን ሆነሽ ነው? በቴስታ ግቡላት። ኧረ ይደብራል እንዴ! አይ ወላሂ ፕራንክ እናንተ የዘንድሮ ፕራንክ የኛ ፕራንክ አይሻልም? ግን ኮሜንት ላይ አስቀምጡ እስቲ። የኛ የነፍሴ ፕራንክ ምናምን ይመች ነበር። የዘንድሮ ደግሞ ለየት ያለ ነው። ማዘር ላይ እንደዚህ ይሄን ነገር የት ላስቀምጠው? እናቴ ላይ አስቀምጠው። እናቴ ላይ አስቀምጠው። ቀጣይ ቢኖረው ማለት እንዲህ የሆነ ነገር ነው የምታደርገው ልጁን። ምርር ጨዋታ ያስጠላል ይላል። Kuju vile muipiga aki vile muipiga ትንሽ እንዘጋያታን ማዘር ጤቆሺ ዘግያት ጀተ ማለት ጥሩ ደሙ ካለ ለሌላ ጊዜ ቂጧን ሳታሳይ ኦቶሺን ዞር ጀተ ኡዱ ነው ወዛወዚን ገባ ጀቱሺ ማዘር ቀጣይ ራፍ ጀቹ ፈጣን ጀዳት ነው እናቱ አንቺም ዝም ጀተ ኡዱ ወዛወዙ ብቻ አይደለም ዳይሬክት ጎሊ መጀመሪያ ማዘር ይላል ሳልዞር ነው ጀተ ኢንፎርሜሽን ይከኒ አካታሳ ብራራይፍ ቀጣይ ዳፍ ከዚህ ውጪ እንተ በረታታ ማዘር ጥረቲን ከዛ ሙከራ ጥሩ ዳ እኒ ኢሳጀተንፋ ጥሩ ነው እሱ ጋኔራ መጥቷል እሱ ቴንኩ ጸጋዬ እኮ እውነት አማርኛ በኦሮምኛ ቅልቅል የሆነ ወሬ ማለት ነው። አሁን አማርኛ ኦሮምኛ የማይችሉ ሰዎች ይሄንን የሱን ቋንቋ በደንብ ነው የሚረዱት፣ በደንብ ማለት ነው። ዜማው የኦሮምኛ ነው፣ አነጋገሩ ግን የአማርኛ ነው። በዛሬው ርዕሳችን ላይ ጥያቄ ያለው ተማሪ አለ? ቲቸር 256 እንዴት ነው የመጣው? የኔ እናት ጎበዝ ልጅ። እሺ ይኸውልሽ እዚህ ጋር ከራዲካል አወጣ ነው፣ ከዛ እዚህ ጋር ካፈን ነው፣ እዚህ ጋር አባዛ ነው፣ ቀጥታ ምን መጣ? 256 ጎበዝ። ቲቸር እኔ አራተኛው አልገባኝም። አንተ ቆርቆ እንዳካተራስ ይሄ ሁሉ ሳስለፈለፈ የነበረው ላንተ አይደለ? 5 ማርክ ነው የቀነስኩት ባሁን። እሺ 5 ማርክ። እኔም ግን አራተኛው አልገባኝም። የኔ እናት እኔ ልሳቀቅ አልገባሽም? አራተኛው ምንም ችግር የለም። አስጠኛለሽ ቤትሽ ቤት የለም አይደለ? ቤት እየመጣ አስጠናሻለሁ። እሺ የአራተኛው ይኸውልሽ ከሁለተኛው ላይ ድራይቭ ሆኖ ስኩዌር ሲደረግ የመጣው ውጤት ነው። እሺ እሺ ቆይ ግን እዛኛው ጋር መባዛት ነው መካፈል ነበር የነበረበት? አረጋሽ አልገባሽም? አረጋሽ ይድግባ ተመለስቶ 19000 ማርክ ቀንሽባለሁ። ሲያዝ መጠየቅ ይቻላል? ምንድነው የኔ እናት ምንድነው ያልገባሽ? የትኛው የመጨረሻው ነው? አስረኛው ይኸውልሽ ኢንቲሪ የተማርናቸው ነገሮች አሉ አይደለ? ስኩዌር ሲደረጉ የኤክስ ቫልዩ አለ የዋይ ቫልዩ አለ። ያው በቃ እውነት ይችላሉ እውነት እነዚህ ልጆች
ግን እሷ ወደ ካናዳ ሄዳለች መሰለኝ። እንግዲህ እንዴት እንደሚሰሩ አላውቅም እንኳን በኋላ ለምን አንዴ ማለት ነው። አሁን አንዳንድ ሰዎች መጀመሪያ ከምትሰሩት ሰው ጋር ነው ምንም ሊሰራ የሚችለው እንጂ ከዛ በኋላ አሁን አዲስ ሰው ምናምን ነገር እንትን ብሎ ከሰሩ የሚሆን አይመስለኝም ብዬ አስባለሁ። እንግዲህ የእነሱ ትወና ይወስናል። ሻማ ወስደ በኩብል አረነ ነገር ፈጠር። ለምንድን ነው በጥፊ መታሽ? ስለተመቸኝ። ፍቅሬን መገልጸው በጥፊ ነው። እኔ አንዴ ራሱ ደግሜ ፍቅሬን ባሳየህ ሙዴ ነው። አረና ምን አይነቱ አብድ ናት? ናንቺ ና ለምንድን ነው የምትሸሸኝ? ኧረ አንዴ ጠብቀኝ። ምንድን ነው? ኧረ ዛሬ ደግሞ ምን ጉድ ነው የገጠመኝ? ሴቶች ደግሞ አልመጣም። ኧረ አንዴ ና ጠብቀኝ። እንዴ አንዴ ቁም አንዴ። ኧረ ቆይ እቺ አሟታል እንዴ? ጠብቀኝ። ምን ነው? አንዴ የዘንድሮ ሴቶች ደግሞ ምንድነው ወደ ሌላ ነገር እንትን አላችሁ እንዴ? አረ ክብራችሁን ጠብቁ። ነጋ ፈተማ ፍራባስ ወፈታ አራን አልፈራም ሎላ ቆያን ጀዴን ማሊ ፍራባስ ፈተ ከና ፍራም ባስ እንጀ ነቀሪ ካሪ ሪካ በጀን ፍራባቴ የሚጠደጋ ቦሩ ድርቀመት ነው ይሎልን ሱታሲ አጃቢሮ ዲምን ፈማንታ አጃኪ ማዱ ዴሚ ተፈተ ጉራ ቦሩ ድርቀመ ላይ ታው ሎላ ነው ናኘ ታይሚ ድርቀመ ለታ ከናፉ ማንታ ማልጎሮ ቀብደኒ ቤኛ ቦደጉን እንዲ ወረከ ኛን ተን አመና ከና ዳቀ ኛዳይት እንዶ ቤኛ ነው ዶንዱን ከነሙ አቶ ኤጋንዲ ቦዶን ተከነ ወረከቲ ፈየዱ ደንዳ ሱታሲ ሲንጀት ወረከኛ ቢያኛታን ቢየናኛታን ቤኛን ከነሙ እንከነሙ ከነኛ ተቤኛ አረጊ ኮት ሰላምታ ከኒ ዴም ኮት ኩኒ ማራ ሲጎራ ዶግራ ነው ዶግራ ቃሊካን እንግዲህ ዛሬ ይሄንን ይመስላል ቪዲዮቻችን። ሁላችሁም እንግዲህ እንደተደሰታችሁ ተስፋ አደርጋለሁ። ያው እኔን ለማበረታታት ያህል ነው እንጂ ኢንሻአላህ በሌላ በአሪፍ ቪዲዮዎች እመጣላችኋለሁ። ሁላችሁም እንግዲህ ሰብስክራይብ እና ላይክ እያደረጋችሁ እንትን በሉኝ። ቪዲዮችን ደግሞ ሜንሽን እያደረጋችሁኝ አንዳንድ የሚያስቁ ቪዲዮዎች ምናምን ነገር ካሉ ለኔ ሜንሽን አድርጉልኝ። ነፍሴ ቲዩብ ይላል የቲክቶክ አካውንቴ፣ እዛ ላይ ላኩልኝ፣ ሜንሽን አድርጉኝ፣ ሪያክት እናደርግበታለን። በቀጣይ እንግዲህ ሌላ በአዲስ ቪዲዮ እስከመጣ ድረስ ማሰላማ